ሰበር አሁን የገባ አርቲስት ሰለሞን ቦጋለ በቁጥጥር ስር ውሏል። ከፊንቴክ ጋር የተያያዘው የአርቲስቶች ቅሌት ቀጥሏል። በትላንትናው ዕለት በሰበር ዜና እንደዘገብንላችሁና በዛሬው ዕለትም ጠዋትም የፍርድ ውሎ እንደዘገብንላችሁ ቲክቶከሩ መንሱር ጀማልን፣ ሰራዊት ፍቅሬን ጨምሮ አርቲስት ዳንኤል ተገኝ፣ ይገረም ደጀኔና እንደዚሁም ወንድም ካሊድና አብርሃም ግዛው የተባሉ ግለሰቦች መታሰራቸው መዘገባቸው ይታወቃል። በዛሬው ዕለት በደረሰን መረጃ መሰረት አርቲስት ሰለሞን ቦጋለም ከፊንቴክ ጋር በተያያዘ በቁጥጥር ስር ውሎ ፍርድ ቤት ቀርቧል። እነ ሰራዊት ፍቅሬ የዋስትና መብታቸውን እንዲፈቀድላቸው ጠይቀዋል። ፖሊስ ደግሞ 14 ቀን ይፈቀድልኝ ብሏል። ተጨማሪ መረጃዎችን ለማሰባሰብ ይህን ተከትሎ ፍርድ ቤቱ በዚህ ጉዳይ ላይ ውሳኔ ለመስጠት ለነገ አርብ ቀጠሮ መያዙን ዘግበንላችሁ ነበር። ስለዚህም ዛሬ በነበረው የፍርድ ቤቱ ላይ ሰለሞን ቦጋለ በቁጥጥር ስር ውሎ ቀርቧል። በነገው ዕለት ፍርድ ቤቱም ዋስትና ይፈቀድላቸው ወይንስ ለፖሊስ 14 የምርመራ ቀናት ይፈቀድ በሚለው ላይ ውሳኔ እንደሚሰጥ ይጠበቃል።